ክቡራንና ክቡራን አድማጭ ተመልካቾቻችን የሰዓቱን ትኩስ አበይት መረጃ ይዘንላችሁ መጥተናል። ከመረጃዎቹ ጋር አብረናችሁ የምንዘልቀው ድሬ ዜና እንሰኛለን። እስከ ዜናዎቹ ፍጻሜ አብረውን ይቆዩ። ቤተሰብ መሆን የምትፈልጉ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነቱን ይግለጹ። በቅድሚያም አርዕስተ ዜናዎቹን የምናጠናቅር ይሆናል። ትራምፕ በግሪንላንድ ላይ በያዙት አቋም ብሎም ግሪንላንድን የአሜሪካ ግዛት አድርጎ ለመጠቅለል በመነሳታቸው ከኔቶና እንግሊዝ ብሎም ተርፎም ከአውሮፓ ህብረት ተቃውሞና የጂኦፖለቲክስ ውጥረት ማየሉን መባባሱን መገናኛ ብዙሃኖች ዘግበዋል። ዝርዝሩን የምንመለስ ይሆናል። የአውሮፓ ህብረትና ኔቶ ጦራቸውን በግሪንላንድ ማስፈራቸውን ተከትሎ አሜሪካን በበኩሏ ወታደራዊ ኃይሏን በግሪንላንድ በሮዶአማ ራስ ገዝ ባድማ ማክተሟ ተመርኩዞ በተፈጠረው ልዩነት ለሩሲያና ቻይና በጎ ዕድል ነው ሲሉ የፖለቲካ ተንታኞች ገልጸዋል። ዝርዝሩን የምናጠናቅር ይሆናል። እስከ ዜናዎቹን ፍጻሜ አብረውን ይዝለቁ። ትራምፕ የማደናገርና የማወዛገብ የትኩረት አቅልን ለመሳብ የሚያደርጉት የውጭ ጉዳይ ፖሊሲ ወይም ታክቲክ መሆኑ የፖለቲካ ተንታኞች የዓለም ማህበረሰብ የሚረዱት አቋማቸው እየሆነ መምጣቱ ተገልጿል። በዳቮስ ስዊዘርላንድ ላይ በተካሄደው ወርልድ ኢኮኖሚክ ፎረም ላይ ግሪንላንድን በተደጋጋሚ አይስላንድ እያሉ መጥራታቸው በባይደን ላይ እንዳላሽሟጠጡ ዛሬ ላይ በራሳቸው አረፍተ ነገር መዋዠቅና የአፍ ወለምታ ተመቷል ሲሉ ዘገባዎች አትተዋል። ፕሬዝዳንት ዶናልድ ትራምፕ ወደ ዳቮስ ወርልድ ኢኮኖሚክ ፎረም ስብሰባ ለማቅናት ሲሰናዱ የረጅም ዘመን ታሪክ ያለው የአሜሪካ ፕሬዝዳንት ሲያመላልስ የቆየው ኤፍ1 ሄሊኮፕተር ብልሽትና እክል ስለገጠመው ዘግይተውና አርፍደው መገኘታቸው ተገልጿል። ትራምፕ በጉባኤው መሃል ከተደጋጋሚ ታደሙ በኋላም ከሰሜን አትላንቲክ ጦር ቃል ኪዳን ኔቶ እስከ አውሮፓ ህብረት ድረስ ዘለፋና ትችት መሰንዘራቸው ተገልጿል። ቀጥሎም የአሜሪካው መንበረ መንግስት አለቃ የሆኑት ትራምፕ የአውሮፓ ህብረት የራሱ እየፈረሰ ነው ብሎም በኔቶ ላይ ትችት ሰንዝረዋል። አስቀጥለውም ግሪንላንድን ግዛታችን ናት፣ ነገር ግን በአፈሙዝ በወታደራዊ ዘመቻ ወደ አሜሪካ ግዛት የመዋሃድም የመደመር አጀንዳ አልሰነቅንም፣ ነገር ግን ግሪንላንድ ለአሜሪካ ኢምንት ትንሽ ጥያቄ ብሎም ለኔቶና ለአውሮፓ ህብረት ከከፈነው መስዋዕትነት አንጻር ሲታይ ሲመዘን መጠነ ሰፊ የሚባል አይደለም በማለታቸው መነጋገሪያ ሆነው ዘልቀዋል። በተያያዘ መረጃ ፕሬዝዳንት ትራምፕ የግሪንላንድን አጀንዳ ሰላማዊ ይዘትና ሽፋን ለመስጠት ለማጎናጸፍ ቢሞክሩም የኖርዝ አትላንቲክ ኦሽንስ ቃል ኪዳን ኔቶ ጉዳይ ላይ ግን ከረር ያለ ትችትና ወረፋ ሰንዝረዋል። በማስቀጠል ፕሬዝዳንቱ ኃይል አንጠቀምም፣ ነገር ግን ምክረ ሀሳብ በአፋጣኝ ውይይት ያስፈልጋል፣ ቀኝም ነፈሰ ግራም ነፈሰ ግሪንላንድ መጠቅለላችን መውሰዳችን አይቀርም ሲሉ አጽንኦት ሰጥተው ገልጸዋል። አሜሪካ ለሰሜን አትላንቲክ ጦር ቅንጅታዊ ጥምረት ከፍተኛ ዋጋ ብትከፍልም በአጸፋው ያገኘችው እዚህ ግባ የሚባል ትሩፋት የለም። በመሆኑም ግሪንላንድ እንውሰድ ስንል ከውለታችን አንጻር ከፍ ያለ አይደለም ሲሉ ሪፐብሊካኑ ይደመጣሉ። በስነ መንግስታዊ ፖለቲካዊ ፍሰትን ለማሳለጥ ለማቀናት ዋሽንግተን ተጠቃሚን ለማድረግ በዳቮስ የመሪዎች ጉባኤ ላይ ሀሳባቸውን ለማጠናከርና ቅቡልነት እንዲጎናጸፍ መምከራቸው ማውጋታቸው ታውቋል። በአውሮፓና አሜሪካ ቀኝ ዘመም ወግ አጥባቂ አክራሪ ፖለቲከኞች ዘንድ ተዘወትሮ የሚነሳው የሚጠቀሰው የስደተኞች አጀንዳ በመጥቀስ በማንሳት ተጨማሪ አዲስ አጋር ግብረ አበር ለማቀናጀት የሄዱበት ርቀት አትላንቲክን ተሻግሮ የራሽያንና የቻይናን ደጅ አንኳኩተዋል። ፑቲንና ሺጂፒንግም የትራምፕን ፖለቲካዊ ርዕዮተ ዓለም በመቃኘት በመሞርኮዝም የራሳቸውን ፖሊሲ በማቀናጀትና በማሳለጥ ለኔቶ ስጋት መሆናቸውን ይቀጥላሉ ሲል ዘገባዎች ያተታሉ። ትራምፕ የሚያሳልጧቸው ርዕዮተ ዓለሞችም የአስተሳሰብ ፍሰቶች በአውሮፓና በአሜሪካ መካከል የተከሰተውን ልዩነት የሚያሰፋ፣ የሚያከረፋ፣ የሚያባብስ እቅዳዊ አጀንዳቸውን ያንጸባርቋል ሲሉ ተደምጠዋል። የዳቮቱን ንግግር ተንታኞች በዛ መልክ ገልጸውታል። ብሎም ተርፎም የብሪታንያው መንበረ መንግስት አለቃ ኬር ስታርመር የትራምፕ ግሪንላንድን የመቀራመት ሂደተ እቅድ
ማኮሰሳቸው ባጣጣላቸውም በሪፐብሊካኑ ዘንድ ጥርስ አስነክሶባቸዋል ሲል ዘገባዎች ገልጸውማል። ኔቶና አውሮፓ ህብረት በትራምፕ አካሄድ ላይ ጥያቄና ነቀፌታዊ ትችት ማንጸባረቃቸውን ቀጥለውማል። ፕሬዝዳንት ትራምፕም እንግሊዝ ከፍተኛ ፖለቲካዊ ጥፋት እየፈጸመች ነው ሲሉ ትራምፕን ወርፈዋል። በተጨማሪም ርዕሰ ጉዳዩን አውሮፓዊ ውጥረትን ትኩሳት እንዲሰጎር አድርገዋል ሲል ተንታኞች አንጸባርቋል። በዚህ በአሜሪካ አሁናዊ ፖለቲካዊ እንቅስቃሴና ፍሰት ከብዙ አቅጣጫ ትችቶችን እያስተናገደች እንደምትገኝ ተመላክቷል።